በዘመናዊ ዓለም የዲፕሎማሲ ስርዓት ውስጥ ቋሚ ወዳጅ ወይም ቋሚ ጠላት የለም ይባላል። ይህ መርህ ደግሞ ወደና ሀገረ አሜሪካ በሚመጣበት ወቅት ተግባራዊ የሚደረግ የዕለት ከዕለት ክስተት ሆኗል። ምናልባት ዲፕሎማሲን ቀድሞ ያልተረዱ ሌሎች ሀገራትም ሆነ ህዝቦቻቸው በድንገት ይህንን ሐሳብ የአሜሪካን ሐሳብ መቃየር ሲመለከቱ አሜሪካ ከሃዲ ናት ሊሉ ይችላሉ። ይህ ሐሳብ ደግሞ ከሰሞኑ ወደ ቤጂንግ ያመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር በነበራቸው ቆይታ ታይዋንን እንደ ሀገር ነፃ ሀገር መሆን አትችም ብለው ማስጠንቀቃቸው ምን አይነት ክህደት ነው ሊሉ ይችላሉ። ይህም አሜሪካ ከዓመታት በፊት ታይዋን ራሷን የቻለች ራስ ገዝ ሀገር እንድትሆን በርካታ የጦር መሳሪያ ድጋፎችና የተለያዩ እገዛዎችን ስታደርግ የቆየች ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ቤጂንግ ማምራታቸውን ተከትሎ ግን በድንገት የተናገሩት ንግግር ታይዋንና የታይዋን ዜጎችን ያስደነገጠ ሆኗል። ይህም በአሜሪካ ፕሬዝዳንት ታሪክ ውስጥ እጅግ አደገኛው ለታይዋን መንግስት ከባድ የሆነ አይዞሽ አለውልሽ ሲሏት የነበሩትን ታይዋንን በድንገት አሽቀንጥሬ ጣሉበት ክስተት ሆኗል። በሰፊ የምንመለከት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነፃ ሀገር መሆኗን እንዳታውጅ አስጠነቀቁ። ይህ ክስተት በታይዋናውያን ዘንድ የማይተመን ሆኗል። ከመጀመሪያው ስጋት የነበራቸው ታይዋናውያን በዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ሲያመሩ ይህን ውሳኔ ይወስናሉ ብለው ባይጠብቁም ለታይዋን ግን ትንሽ አልተዋጠላቸውም ነበር። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋ ጉብኝታቸውን ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ በወቅትም አንድ አካል ነፃ እንዲሆን አልፈልግም ነበር ያሉት። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግቲም ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኑ ነፃነቷን ማወጅ አያስፈልጋትም ብለው ነበር። አሜሪካ ለበርካታ ዓመታት ታይዋንን ስትደግፍ የቆየች ሲሆን በሕጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባትም ተቀምጧል። ነገር ግን ዩናይትድ ስቴትስ ከቻይና ጋር ያላትን መልካም ዲፕሎማሲያዊ ግንኙነት ጠብቆ መቆየትም ትፈልጋለች። ይህ የዘመናዊ ዓለም የዲፕሎማሲ ስርዓት አካሄድ ነው። ዶናልድ ትራምፕ ቀደም ሲል ቻይና ግዛቴ አካል ናት ስለምትላት ስለራስ ገዟ ደሴት በምንም ጉዳይ ላይ አስተያየት አልሰጥም ብለው ነበር። ዋሽንግተን በይፋ ታይዋን ነፃ ሀገር መሆኗን እንደምትደግፍም አስታውቃለች። ዩናይትድ ስቴትስ አንድ የቻይና መንግስት የሚለውን ሐሳብ በመቀበል ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማስቀጠልም ትፈልጋለች። ቤጂንግ ለታይዋኑ ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም በጥባጫሪነት እንዲሁም በሁለት ወገን ያለውን ሰላም አደፍራሽ ስትልም ገልጻቸዋለች። በርካታ ታይዋናውያን ነፃ ሀገር እንደሆኑ ቢያስቡም አብዛኞቹ ነፃ ሀገር መሆናቸውን ሳያውጁ ከቻይና ጋር ሳይዋሃዱ ያላቸውን ግንኙነት ግን አስጠብቀው መቀጠል ይፈልጋሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ነበረ በዚህ ጉዳይ የአሜሪካን አቋም አለመቀየሩን ተናግረዋል። ታውቃለሁ ጦርነት ለመዋጋት 15289 ኪሎ ሜትር መጓዝ እንዳለብን ያንን አልፈለግንም። እንዲረጋጉ ነው የምንፈልገው። ቻይና እንድትረጋጋ ነው የምንፈልገው። የአሜሪካው ፕሬዝዳንት በቻይናና የነበራቸውን ጉብኝት አጠናቀው ሲመለሱ ለጋዜጠኞች ከፕሬዝዳንት ዢ ጋራ በደሴቲቱ ዙሪያ ብዙ መነጋገራቸውን ገልጸዋል። ነገር ግን አሜሪካ ትከላከልላት እንደሆን ግን መናገር አለመፈለጋቸውን አስታውቀዋል። ዢ ስለ ደሴቷ በጣም ይጨነቃል፣ እንዲሁም የነጻነት እንቅስቃሴ ማየት አይፈልግም ብለዋል። የቻይና መገናኛ ብዙሃን የታይዋን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊ ጥያቄ ነው ሲሉ ዢን አስጠንቅቀዋል። አክለውም በተገቢ መንገድ ካልተያዘ ሁለቱ ሀገራት ሊጋጩ ወይም ደግሞ ጦርነት ሊያመሩ ይችላሉ ማለታቸውን ጠቅሰዋል። ትራምፕ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ይገባል ብለው ያስቡ እንደሆነ ጠይቀዋል። አይመስለኝም፣ ነገሮች ጥሩ የሚሆኑ ይመስለኛል። ጦርነትን ማየትም አይፈልጉም ሲሉ መልሰዋል። ከቅርብ ዓመታት ወዲህ ቻይና በደሴቲቱ ዙሪያ ወታደራዊ ልምምዶችን ያደረገች ሲሆን ይህም በቀጠናው ውጥረትን ከመፍጠርም ባሻገር የዋሽንግተንን አቋም ፈትኗል። ባለፈው ዓመት ትራምፕ አስተዳደር ለታይዋን የተሻሻሉ የሮኬት ማስወንጨፊያና የተለያዩ ሚሳኤሎችን ያካተተ 11 ቢሊዮን የአሜሪካን ዶላር የሚያወጣ የጦር መሳሪያ ሊሸጥ መሆኑን ሲያስታውቅ ቤጂንግ ተቃውማለች።
ትራምፕ በጉዳዩ ላይ ከቻይናው አቻቸው ጋር በዝርዝር መወያየታቸውን ጠቅሰው በቅርቡ ሽያጭ ላይ ውሳኔያቸውን እንደሚያሳውቁም ተናግረዋል። አክለውም ማለት የምችለው አሁን በቀጥታ እነጋገራለሁ ታውቃለህ፣ ታይዋንን እያስተዳደረ ያለው ማን እንደሆነ ታውቃለህ በማለት የፕሬዝዳንቱን ስም ሳይጠሩ ተናግረዋል። ዩናይትድ ስቴትስ ከታይዋን ጋር መደበኛ የሆነ ግንኙነት የሌላትም ቢሆን ይፋዊ ያልሆኑ ግንኙነቶችን ግን ስታካሄድ ቆይታለች። የአሜሪካ ፕሬዝዳንቶች በቀጥታ የታይዋን ፕሬዝዳንት የሚያነጋግሩ ሲሆን ይህንን ቢያደርጉም ግን ከቤጂንግ ጋር ውጥረት እንዲፈጠርም ያደርጋል። ቻይና የታይዋን ፕሬዝዳንት ላይ ቺንግቴን ተገንጣይ ስትል ነው የምትጠራው። የታይዋኑ ምክትል ውጭ ጉዳይ ሚኒስተር ቼን ሚንጊቺን ቅዳሜ ዕለት ታይዋን ትራምፕ ምን ማለታቸው እንደሆነ ማብራሪያ ትፈልጋለችም ማለታቸው ይታወሳል። ቼን አክለውም አሜሪካ ለታይዋን የምትሸጠው የጦር መሳሪያ በአሜሪካ ሕግ ድጋፍ ያለው ነው ሲሉም ተናግረዋል። አክለውም ታይዋንና አሜሪካ የመሳሪያ ሽያጭ ሁልጊዜ ቀጠናውን ሰላም መረጋጋት መሰረት ነበርም ይላሉ። ትራምፕ ለፎክስ ኒውስ ጦርነትን ማየት አንፈልግም፣ አሁን ባለው መልኩ ከቀጠለ ቻይና የሚሰማት ይመስለኛል፣ ነገር ግን የሆነ አካል ተነስቶ አሜሪካን ስለምትደግፍ ነጻ ሀገር እንሁን እንዲል አንፈልግም ብለዋል። ከዚህ ቀደም አሜሪካ በታይዋን ነጻነት ላይ ባሉት አቋም መመላለስ አሳይታ ቻይናን አስቆጥታ ነበር። እንደ አውሮፓውያን አቆጣጠር በየካቲት 2025 የአሜሪካ ውጭ ጉዳይ ሚኒስተር ከድረገጹ ላይ የታይዋንን ነጻ ሀገርነት እንደሚቃወም የሚገልጽ ሐረግም በማንሳቱ ቤጂንግ ለተገንጣይ ኃይሎች ያልተገባ መልእክት ያስተላልፋል ስትልም ተቃውማ ነበር። በወቅቱ በታይዋን የሚገኙ የአሜሪካ ባለስልጣናትም ከሁለቱም ወገን ያለውን ሁኔታ ለመቀየር በተናጥል የሚደረግ እርምጃ እንደምንቃወም ለረጅም ጊዜ ስንናገር ነበረ ሲሉ ምላሽ ሰጥተዋል። ይህንን ሁኔታን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ቢሰጡም ግን ታይዋን ነጻነቷን ከማወጅ ወደ ኋላ እንደማትል አስታውቃለች። ትራምፕ ከቻይናው ፕሬዝዳንት ጋር በቤጂንግ ለሁለት ቀናት ከተወያዩ በኋላ የታይዋን ነጻነት በተመለከተ ምንም ማረጋገጫ እንዳልሰጡ ተናግረዋል። ቻይናና ታይዋን የግዛቷ አካል አድርጋ የምትቆጥራቸው ታይዋንን በኃይል ልትጠቀልል የምትችልበት እድል እንዳለም ይታመናል። የቻይናው ፕሬዝዳንት ሺ ጂንፒንግ ከትራምፕ ጋር ቢወያዩ ለታይዋን የ11 ቢሊዮን የአሜሪካን ዶላር መሳሪያ የመሸጥ ጉዳይ ውሳኔ አላገኘም። ታይዋን ራሷን እንድትከላከል አሜሪካ መሳሪያ መስጠት ብትሻም ከቻይና ጋር የሚያጋጫት እርምጃ ከመውሰድም መቆጠብም ትፈልጋለች። የታይዋን ፕሬዝዳንት ሌ ቺንግቲም ታይዋን አሁንም ነጻና ዲሞክራሲያዊ ሀገር ስለሆነች ነጻነቷን ማወጅ አያስፈልጋትም ብለዋል። ከዚሁ ጋር በተያያዘም ደግሞ በመካከለኛው ምስራቅ ውስጥ ጦርነት ውስጥ የገቡት አሜሪካ ኢራንና እስራኤል ሌላ ትኩሳት እንዳይመጣም በመስጋትም ሊሆን ይችላል ይላሉ። ይህ ሁኔታ ግን አሁን የጦርነትን አዋጭነት የተረዱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር ሌላ ጦርነት ውስጥ መግባት አልፈለጉም። ምክንያቱም ቻይና በዘርፉ በአየር፣ በምድር፣ በባህርና በሌሎች ሮቦት መሰል የጦር ተዋጊዎችም ዓለምን ጫፍ ላይ ከደረሰበት ቴክኖሎጂ መድረሷን ምክንያት በማድረግ አሜሪካ ጥላት ማፍራት አንፈልግም፣ ጥላትን መቀነስ የሚል መርህን እየተከተሉ ያሉበት ሁኔታ ይገኛል። ከዚሁ ጋር በተያያዘ በመካከለኛው ምስራቅ የምትሰማራው የእንግሊዝ ተዋጊ ጀቶችን የኢራን ድሮኖችን ማምከን የሚችልበት አዲስ ሚሳኤል ሊገጠምላቸው መሆኑን ተገልጿል። ከቀናት በፊት ጣሊያን እንግሊዝን ጨምሮ ሌሎች ሀገራትም የሆርሙዝ ወሽመጥ መዘጋት ትኩሳቱ እየተረፋቸው መሆኑን ምክንያት በማድረግም ወደዚሁ አካባቢ የጦር ተዋጊ ጀቶቻቸውንና መርከቦቻቸውን ማስጠጋታቸው ይታወሳል የሚለው ቢቢሲም አሁን ደግሞ እንግሊዝ በይፋ የጦር ጀቶቿ ጸረ ድሮን እና ጸረ ሚሳኤል ሊገጠምላቸው መሆኑን የተነገረው። የሚገጠምላቸው ሚሳኤል በአነስተኛ ገንዘብ የኢራንን ድሮኖችን ለማክሸፍ እንደሚውልም ተገልጿል። የአገሪቱ መከላከያ ሚኒስተር ኢላማዎችን ለመምታት አሁንም ጥቅም ላይ እየዋለ ካለው ሚሳኤል የሚረክስ ዘመናዊ ሚሳኤል ነው ሲሉም ገልጸውታል። ይህ ጸረ ድሮን ሚሳኤል አድቫንስድ ፕሪሲሽን ኪል ዌፐን ሲስተም ወይም ደግሞ አድቫንስድ ፕሪሺየስ ኪል ዌፐን ሲስተም ይባላል። የባህረ ሰላጤው ሀገራት የኢራን ሻሂድ ድሮኖችን መቋቋም ተቸግረዋል። እነዚህ የኢራን ድሮኖች በርካታ ዋጋ የሚገነቡ ቢሆኑም የላቀ ጉዳትም እያደረሱ ነው። በርካሽ ዋጋ የሚገነቡ ቢሆንም
የላቀ ጉዳትን እያደረሱ ነው። ከሁለት ዓመታት በፊት በኢራንና እስራኤል መካከል በተነሳው ግጭት ዩናይትድ ኪንግደም ሚሳኤሎችን በመጠቀም ድሮኖችን መጣሏም ተገልጿል። እያንዳንዱ ሚሳኤል 200,000 ፓውንድ እንደሚያወጣም ተዘግቧል። ሌሎች ሀገሪቱን የሚጠቀሙት ሚሳኤሎችም 22377 ፓውንድም እንደሚያወጣ የመከላከያ ባለሙያዎች ተናግረዋል። እንግሊዝ ይህንን ሚሳኤል ለመጠቀም መወሰኗም ይፋም ተደርጓል። የኢራን ሻሂድ ድሮኖች ከ20,000 እስከ 50,000 ዶላር ያወጣሉ። የእንግሊዝ የኢራን ድሮኖችን ለማምከል ልትጠቀምበት ያስችላቸዋል ሚሳኤል አሁን ላይ አሜሪካ መከላከያም እየተገለገለበትም ይገኛል። የኢራን ድሮኖች ዝቅ ብሎ መብረር የሚችሉ ሲሆን በቀላሉ ከእይታም ይሰወራሉ። ከተዋጊ ጀቶች በላይ በተተኮሱ ሚሳኤሎች አማካኝነት ድሮኖችን መምታት ተችሏል። ሳይፐርስ ውስጥ በሚገኝ የዩናይትድ ኪንግደም ወታደራዊ ስፍራ ላይ ባለፈው ወር የድሮን ጥቃት መፈጸሙን ተከትሎ ጥቃቱ ከተፈጸመ 2 ቀናት በኋላ 2 ድሮኖችን ማምከንም ተችሏል። የድሮን ጥቃቱ የተፈጸመው ከኢራን በምትደግፈው ሂዝቦላም እንደሆነ ይታመናል። እንግሊዝ የምትጠቀምበት መሳሪያ በጨረር የሚመራ ሮኬትን በመምታትም አነስተኛ ወጪ ድሮኖችን መምታት የሚችል መሆኑን ተገልጿል። BEE ሲስተምስ ወይም ኬንታኪ የተባሉ መሳሪያ አምራች ኩባንያዎችም በወራት ውስጥ ግንባታዎች እንደሚያጠናቅቁ የዩናይትድ ኪንግደም መንግስት ይፋ አድርጓል። ኳታርም 10,000 ጸረ ድሮን ሚሳኤሎችን ከአሜሪካ ለመግዛትም አቅዳለችም። የኢራን ጦር ከተነሳ አንስቶ ቴህራን በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ሚሳኤሎችና ድሮኖችን ተኩሳለች። እስራኤል፣ ባህሬን፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬቶችና ዮርዳኖስ የጥቃቱ ኢላማ ሆነዋል። የተባበሩት አረብ ኤሚሬቶችም 2000 ድሮኖችን፣ 4338 የባላስቲክ ሚሳኤሎችና 19 ክሩዝ ሚሳኤሎችን ማክሸፉን አስታውቋል። ይህ ዓለማችን ክፉኛ እየተለዋወጠችበት በምትገኘው በዚህ ቅጽበት ደግሞ የደቡባውያን ስብሰባ መካሄዱ ለኢራን ተስፋ ይሰጣል ተብሎ ተጠብቆ ነበር። ለ2 ቀናት በቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የመካከለኛው ምስራቅን ሁኔታ በተመለከተ በተወሰኑ አባላት መካከል ባለው የተለያየ ምልከታ የተነሳ የጋራ መግለጫም ሳያወጣ መጠናቀቁ አዘጋጇ እንዳስታውቃለች። ከሐሙስ ጀምሮ ሲካሄድ የነበረው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተወከለችበት ስብሰባ ዛሬ ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያስረዳው የህብረቱ አባል ኢትዮጵያ 2020 ላይ ለሚካሄደው ዓለም አቀፉ የአየር ንብረት ለውጥ ስብሰባ ኮፕ 32 አዘጋጅ መሆኗን ግን ደግፈዋል። ይህ ለኢትዮጵያን እረፍት የሚሰጥ የገንዘብ ድጋፍም ለማግኘት ምቹ ሁኔታን ያመቻቸም ሆኗል። ኢትዮጵያ ለጉባኤ ያዘጋጀችው የድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮች ዓለም አቀፍ አየር ንብረትን ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ ሀገራትን ተሳትፎ መሪነትም እንደሚያሳድጉም ገልጸዋል። በአባል ሀገራቱ መካከል የተደረገው ይህ ስምምነትም የጋራ ጉዳዮችን በተለይም ከሉዓላዊነት፣ የባህር ትራንስፖርት ደህንነትን እንዲሁም የመካከለኛው ምስራቅ የሲቪል መሰረተ ልማቶችና የንጹሃንን ህይወትን ማስጠበቅ እንደሚገኙበት የዜና ወኪሉ ዘግቧል። የብሪክስ አባል ሀገራት የጋዛንም ጉዳይ እንዲሁም የቀይ ባህርና የባብል መንደብን ወሽመጥን ደህንነት ማስጠበቅን በተመለከተ አንድ አባል ያለውን ሐሳብ በልዩነት እንዳስመዘገበ በመግለጫው ተጠቅሷል። ልዩነቱን የተመዘገበው ይህ ነጥብ ሚኒስትሮች በቀይ ባህርና በባብል መንደብ ውስጥ ወሽመጥ በማንኛውም አገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ሕግ መሰረት የመርከብ ጉዟቸውን መብቶቻቸውና ነጻነቶቻቸው እንዲከበሩ የሚያደርግ አስፈላጊ አጽንኦት ሰጥተውን የሚል ነበር። የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤሚሬቶች በጥምረቱ ስብሰባ የመጀመሪያ ቀን ላይ ውዝግብ ውስጥ መግባታቸው ተዘግቦ ነበር። ከስብሰባው አስቀድሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ወደ ኤሚሬቶች መጓዛቸውንም ገልጸው ነበር። ኤሚሬቶች ይህንን ብታስተባብልም ኢራን ግን አስቀድማ በስለላ መረጃዋ ያረጋገጠችው ጉዳይ መሆኑንም ገልጸዋል። ይህም በብሪክስ አባል ሀገራት መካከል መሰንጠቅን ፈጥሯል። ስብሰባው ላይም የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የተባበሩት አረብ ኤሚሬቶች ሀገር ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት፣ ጥቃቶቹ ሲጀመሩ የውግዘት መገለጫ እንኳን አላወጡም ሲሉም ከሰዋል። ሚኒስትሩ ይህንን የተናገሩት ለኤሚሬቶች ተወካይ ንግግር በሰጡት ምላሽ በመሆኑ የዘገቡት መገናኛ ብዙሃን የኤሚሬቶች ተወካይ አስተያየቶችም ምን እንደነበር ግን አልተጠቀሰም። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። እነዚህና ሌሎች መረጃዎች እንዲደርሳችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ እና አድ አድርጉን። በድጋሚ ስላዳመጣችሁን
እናመሰግናለን። ጋፋት ኒውስ